ዋጓን ፋሚሊያንስ ዛሬ ትንሽ ቀዝቀዝ ልባችሁ ይችላል። ምክንያቱም ሰዓቱ በእኛ በጣም ሌሊት ነው። ታውቃላችሁ ኢትዮጵያ ውስጥ ከሆናችሁ እንትን አትሉ ይታያችኋል። አይ ቲንክ ይታያችሁ እርግጠኛ አይደለሁም። ብቻ 9:37 ነው የሚለው ሌሊት ነው እና ሪስፖንድ የተደረገውን እኔ ያው ብዙ ጊዜ እንትን አይደለም የሆነ ብዙ ጊዜ እንቅልፍ ሰው ምናምን አይደለም እንደዚህ። ለዛ ነው በዚህ ሰዓት ሪያክት ማድረግ እና በጣም ብዙዎቻችሁ ሪል ፋን ነኝ ስል ከላይ ወይም ጀስት ተጠጋግተው ለመፈመስ ምናምን አይነት ጭው የሚጫወት ነው የሚመስላችሁ እና እኔ እንደዛ አይደለም። ይሄም ከልቤ ነው በቃ ጀስት ሪል ፋን የሆንኩት ማለት እና አልኩ በቃ ይሆናል አይደል ምንም ብባል ምንም የማይመስለኝ በዚህ ነው ጋይስ። ሪል ፋን ስትሆኑ በጣም የምር ይከብዳል። ምክንያቱም ኢትዮጵያ ውስጥ ሪል ምን እንደሚመስል በቃ እሱን ያሳያል። ማንም ሊዋሽን አይችልም። ማንም ሁልህም በቃ የእሱ ሙዚቃ በአፍሳት ትሉልህ አታውቅም። እና ጋይስ ሪስፖንድ አድርጓል። የሪስፖንድ ያደረጋቸውን ደግሞ ሙሉውን አብረን እናያለን። ይመቻችሁ። ኖ ሚውዚክ ይመቻችሁ። ኦኬ ሌትስ ጎ 81,000 ገብቷል። ጀለስ እና ኤሪኬ ብሎ ነበር። ኤሪኬ ተገብቷል። ሌትስ ጎ ጋይስ ተመልሻለሁ። ጀለስ የሞቢ ሪስፖንስ ነው ብላ አላገችልኝ። እሺ ብዬ የሰማሁት ለፋኖቻቸው ይመልሳሉ ብዬ ስጠብቅ አሁንም አንድ ነገር ላይ ናችሁ። ህፃን የያዘውን አይለቅም እንደተለመደ። ጋይስ ምን መሰላችሁ እዚህኛው ላይ በቃ በትክክል ስቶሪውን በደንብ ነው የነገረው። በሁለቱ መሀል ያለው ግጭት ምናምን በትክክል ነው የነገረው እና ደግሞ የሆነ ሪል ነገሮችን እዚህ ላይ ታሳሙበታላችሁ። አሁን እዚህ ላይ ትግባባላችሁ እያስባለሁ። ሁላችሁም አሁን በጭፍኑ ምናምን ስትሄዱ የነበራችሁ ምናምን እዚህ ላይ በቃ በደንብ መልሱን ታገኛላችሁ። እስጋ መረው ስቱዲዮስ ገብቼ ተርስቶ ነበር አፈርልሰው ብዬ አእምሯቸውን ላናገው ነበር። ስድ ንባብ ነው ያልከው? ስድ ንባብ ይሄ ነው። ሙዚቃ ደግሞ ያሳዝና። ፋኖች ምን ትላቸዋለህ? እውነት ተናገር ነው። ቅልቅል የለበትም። እውነታውን ነው የምናገረው። የሚሉትን አይኖሩትም። 4 ነጥብ አይሰነዝሩትም። እውነት ተናገር ነው። ፋኖች ምን ትላቸው? ስላንተ ነገራቸው። ያነቀን ሲደርስብህ ሌላ ሰው ሆንክባቸው። ፋኖችን ምን ትላቸው? ኦኬ እነሱ ብቻ አይደሉ፣ እኔ ራሴ እየጠበቅኩ ነበር። ጄ ስሞን ከልጅነትሽ ጀምሮ የምትፈልጊው ከድህነትሽ የሚያላቅሽን ነገር ነበር። ታለንት አለሽ። ታለንትሽን አልክድ። ከግሩፓችሁ ውስጥ እንዲያውም ሰው መመስዩ አንቺ ነሽ። ኤኬንቷት ኤኬ በቃ ጋይስ አሁን እዚህ ላይ ዲሹ ያበቃል። ከዚህ በኋላ ልጁን ይፈቱታል እርግጠኛ ስለሆንኩ። ምክንያቱም ልዩነታቸው ይገባቸዋል እያስባለሁ እና ከዚህ በኋላ ያለው ነገር የምር እኔ ሪአክሽን ላይ ሳይሆን ብቻችሁን ገብታችሁ ስሙት። በጣም እኔ እንጃ እኔ ብዬ ልንገራችሁ ይለያል። ታለንት ፊትም ምንም ነገር ሶስታችሁም አንድ የሚያስማማችሁ ነገር አለ። ምንም አለመኖራችሁ። ስለት የላችሁም፣ ብረት የላችሁም፣ ቺክ የላችሁም፣ ዝና አልነበራችሁም። አሁን የምታዩት ሁሉ ነገር እኔን ተሰርባችሁ ያመጣችሁት ነው። ጄ ስሞን እኔን ተውና ፋኖችን ፍራ። የመላጣል በእኔ ነው ፌመስ የሆነው ትላለህ። አይ እንመለስበት። ኢትዮጵያ ውስጥ ዱር እያለ ምናምን ነገር በቃ እውነቱን የተናገረው እነዚህን ልጆች እሱ ሪስፖንድ ባያደርግላችሁ እዛ ሙዚቃ ላይ የትም እንደማይደርሱ ሁላችንም እናውቀዋለን። የትም ማለት ነው። ካሉበት ደረጃ ጠጋ እንኳን አይሉ። ባላየ ሰምቶ ማለፍ ይችላል። ጀስት ግን እሱ ምን አደረገ? ኢትዮጵያ ውስጥ እንዲያድግ ፈልጎ ይሁን ጀስት ሪስፖንድ ማድረግ ስላለበት ይሁን እርግጠኛ አይደለሁም። ግን በቃ መሆን ስላለበት በቃ መለሰ። ለነሱም ይህን ሁሉ ፌም ሰጣቸው። እነሱ ምን ብለው አሰቡ? አቅም አለን፣ እሱ ደረጃ የሚደርስ አቅም አለን። እሱ ያንን ባይመልስ በዚህ ሰዓት የት እንደነበሩና ምን እየሰሩ እንደነበረና የቱን ያክል ወድቀው እንደሚቀሩ ሁላችንም እናውቀዋለን። ስለዚህ ምንም እሱ ለራሱ ባያስረዳን ሁላችንም የምናውቀው ነገር ነው። የሌለ በቃ ላይፋችን ክሬዚ ነው። እዚህ ምናምን እዛ እንዳልተወለድኩ አሁን የምዘፍንለትን ላይፍ በደንብ አድርጌ ነው። ያኔ ፈላ ነበርኩ፣ በጣም ፈላ። ግን ከኔ በእድሜ የሚበልጡትን እያየው ስላደጉ አንተ ከምትለው በላይ አውቀዋለሁ። እዚህ መጥቼ ከዚህ በፊት ብያችኋለሁ። ላይቭም ላይ ስጨቃጨቅ ነው። ከዚህ በፊት ያሳለፈውን ላይፍ እዚህ ያሳልፉ የሄደውን ላይፍ ማንም ያውቃል። ስለዚህ አታውሩ። ምንም ላይፍ አላውየህም ተነግሮ ነው የምትኖረው ምናምን ዳት ማች ለሱ ይሄን ያክል አይገባው።
የምሬ የፈረስ አጣቢ ምናምን ሽንት ቤት አጣቢ ምናምን ወይ እናንተ እንደምታስቡ የሰው ገረድ አሉን ዳይስፖራ ምናምን ኤርፎራ እና አብዛኞቻችሁ ማለት ኤሞቢን ብቻ እያወሩ የአማርኛ ፊልም እያያችሁ በቃ ሁሉም አንድ አይነት ነው። አንዳንድ ጣጤዎች አይጠፉ 100% ስግጥ ያሉ እዛው ሸገር ውስጥም እንደዛው ነው። የትም ሀገር ብትሄድ እንደ ሰገጥ አይጠፋም። የትም ሀገር ባክ ቱ ኤሞቢ ጃኒ ፊፍት ቡራና ኤሞቢ የሚለያቸው ነገር ጃኒ ፊፍት የአራዳ ልጅ ይባላል። ቡራ ጃኒ ፊፍት ወዳው አየር ላይ ኩክ ማድረግ ይችላልበታል። አየር ላይ ማለት ስቲል ላይቭ ዲስ ሲደራረጉ ከዚህ በፊት የሆነ ክለብ ውስጥ የሚያዘጋጁት ፓርቲ ነገር ነበር። እዛ ላይ ያንን ቪዲዮ ያያችሁ የጃኒ ፊፍትን ጥበብ እዛ ላይ ተረዳላችሁ። አሁን መታችሁ ከኋላ መታችሁ የምታሽቃብጡ ድሪል አሁን ገና ገብቷችሁ የምታውቁት ጥፍራችሁን ያሳደጋችሁ ምናምን ይድናፈ ምንንም አታውቁት። ድሪል ፋም ስትሆን ከድሮ ጀምሮ ያለውን ነገር ነው ማየት ያለባችሁ። አሁን መጣ እዚህ ላይ ስለቀወጥክ ስላወራ ስለለፈለፍክ እናት በቃ you are not drill fan እና ይሄንንም ደግሞ ከማስተዋል ውስጥ አስገቡት። ገጠር ብትሆንም እንኳን የአራዳ ልጅ ትባላለህ። ለምን ይመስላችኋል? ቡራ ድስ ተደራርገን በግጥም ስለበለጥኳት ኦኬ አቆመ። ጃኒ አምስተኛው ከልቡ አርቲስት ነው። ባትል ሁሉ ታረጋለች። በግጥም በለጥኩት ምናምን ኦኬ ሙዚቃ ውስጥ ያለ ነገር የራሳቸውን ላይፍ ነው የቀጠሉት። ኤሞቢስ ድስ አርጎኝ ድስ መልስላችሁ አሁን በዚህ ሰዓት የሚኖሩትን ላይፍ እያነሳው ነው። ድስ ቤዝድ ኦን ትሩ ስቶሪ ኦኬ ብረት አለኝ በቃ ቤዝድ ኦን ትሩ ስቶሪ ምንም እነሱ ያልሆኑትን ነገር ጀለስ ምንም ያወራችሁ ነገር የለም። ሁሉንም ምንም ይላቸው ከመሬት ላይ ወድቀው ነው ያነሳችሁ። በቃ ባጭሩ ልጅ ባይረዳቸው እዚህ አይደርሱ። ስቲል ማን ያውቃል ለምንወትም ይሆናል። ብረቴ ላይ አንጥፌ ትራሴን ምናምን ስል ሙዚቃ ውስጥ ምኞት አይደለም ተረትም አይደለም። ያሳሊስ ከቤት አልወጣም ስል ያሳሊስ ከቤት አልወጣም ሪል ላይፍ። ኤሞቢዎች ደግሞ ብረትም ስለትም የላችሁም ስላችሁ እውነታው ነበር። አሁን ከዚህ ኦዲዮ በኋላ ማለት ሶሻል ሚዲያ ላይ ምናምን ብረት ይዘው ይመጣሉ። ተወድሮት ነው ምንም በቃ ወደ ቁም ነገር እንደዛ ድስ ተደርጋችሁ ምንም የላችሁም ተብላችሁ አሁን በዚህ ቪዲዮ ምንም ሳይኖራችሁ በቪዲዮ ስትያዙ መጀመሪያ ሰው የሚያደርገው ኤክስፕሌን ነው የሚያደርገው። መጀመሪያ ለፋኖቹ ነው ኤክስፕሌን የሚያደርገው። ከዛ አሳማኝ ከሆነ ወደ ድሱ ይገባል ማለት ግን ሙዚቃን በደንብ የሚያውቅ ሰው ያ ልክ ስለዛ ቪዲዮ ሲገባልህ በቃ ያንን ተያዘ ባረለ ጀስት የተፈጠረው ነገር ኤክስፕሌን ማድረግ ነበረበት። ጀስት ቲክታክ ላይ አለ በቃ ኤኒ ሶሻል ሚዲያ ያው ሾርት ነገር እኔ ነኝ እንትን ያልኩት ምናምን ብለሽ የሆነ የተያዝሽበትን በጊዜው የተፈጠረውን ነገር ማስረዳት ነበረብሽ። በደፈናው በቃ ያየ ብቻ አይቷል ምናምን ብለሽ መሸምጠት አልነበረብሽ። ቀጥታ ወደዲስ ድራፍት ተደርጎ ሲሸነፍ ዝም ነው የሚለው። ከዛ የራሱን ነገር ይጀምራል። ጄይ ስሞን እንዳልሽው ሽንፈት አልወድም ምናምን ብለሻል። ዳስ ግድ ብሮ በእውነታው ድሮ ነው የተሸነፋችሁ፣ ግን ስላላመናችሁ ኦኬ ተጨመረላችሁ ሰገጥ ስለሆናችሁ መቼም ኢትዮጵያ ውስጥ ድሪልን የጀመረው እኔ ልጅ ሮባ ቢግ ሮባ ኤም ስሞክ እና ሌሎችም ለመጀመሪያ በቃ በትክክለኛው ድሪልን ኢትዮጵያ ውስጥ በደንብ አቅም እንዲኖሩና እንዲሰፋ ያደረጉት ልጆች በቃ እነዚህና እነዚህ ናቸው። ማንም ከነዚህ ውጭ የለም። ወደዳችሁም ጠላችሁም እየመረራችሁ የምትውጡት ነገር ነው። ምንም ማድረግ አይቻልም። ጊዜ ኢትዮጵያ ውስጥ ድሪል ያወጣሁት እኔ ነኝ። ለዙፋኑ ግን ተሯሩጭ አላውቅም። ማንም የጀመረው ማንም ዋናው መጀመሩ ለምን በለኝ ተተኪ ትውልድ ስለሚመጣ ተተኪ ትውልድ ደግሞ ኤሞቢ ነበሩ። በቃ ዳትስ ኢት ተተኪ ትውልድ ናችሁ። አምናችሁ ተቀበሉ። ከኛ በኋላ ይመጡ እኛ ምን ሰራውን አይተው ኦኬ እኛም ታለንት አለን እንደነሱ መሆን እንችላለን ብለው የመጡ ናችሁ። አሁን ጭዌው እኛ ሪስፔክት አድርጉ ምናምን አይደለም። ያነ በነጋሽ ጥላውን ገሰሰ ጊዜ የቀረ ነገር። ከዛ በተረፈ ደግሞ አትሊስት እስከ 5ኛ ክፍል መሄድ ያስፈልጋል እና ደግሞ የሌለ ጥግ ድረስ አራዳ መሆን አለ። ኦኬ ሪስፔክቱ ይቅርና ሳትነኩ መታችሁ ድስ ታረጉናላችሁ። ለዛ ስንመልስ ደግሞ ፌመስ ትሆናላችሁ። ጌሙ እኮ ተባን ነው። ሻት አውት ቱ ማይ ፋንስ ድሪል ኪንግ። ኦኬ አያችሁታ ጌሙ ሁላችንም ባነናል። ሳትነኩ ዲስ ታረጋላችሁ። አያውቃችሁም ከነመፈጠራችሁ ደደሰ የዛን ጊዜ ዋጋውን ኦኬ ሲወጣ በቃ ሁሉም ተሯሯጠ ተቀወጠ ምናምን እና ጀለስ አውቆት አልቀርም። ዲስ ታወጣላችሁ። ከዛ ዲስ ሪፕሌስ ይደረግላችሁ። ይጋርፈ በቃ የተፈጠረው ነገር ይሄ ነው። ከዛ ደጋርፈ ከዛ ምን አሉ ስለመለሰላችሁ ግን አቅም አለን ብለው ነው ያሰቡት።
ምናምን ነገር ይሉኛል። ኦኬ አይ አክሰፕት ዳት ቢካዝ አይ አም ራሴ በራሴ ክሌም ያደርጋል የተሰጠኝ ነገር ነው። ቢካዝ ዩ አር ድሪል ፋን አሁን ዩ አር ድሪል ኪንግ። የምር እውነቱን እንነጋገር ከተባለ ልጅ የማይመችህ የዛኛው ወገን አሽቃባጭ የለም፣ ማንም የለህም ማለት ነው። አንዱ ምን አለኝ ልጅ ዘፋኝ ነው እንጂ ራፐር አይደለም ማለት የሚያውቃትን የኪንግ ቮን ጥቅስ ሊነግረኝ ማለት ነው። ኪንግ ቮኑን እኮ እንኳን እኔ ማለት ነው በቃ ተራው ሰው ሰይጣን እየተባለ ቲክታክ ላይ አሽንጉር ተወርቶለታል። ስለዚህ ኪንግ ቮን አይደለም እዚህ ላይ ማጣቀስ ነበረብህ። ጀስት በቃ አይምሮህን በደንብ አሰርተህ ስለ ድሪል በደንብ እውቀት ሰብስበህ ነበር መምጣት የነበረብህ። ኪንግ ቮኑን እንኳን አንተ ማለት ነው ሌላ ተራ ሰው ዝም ብሎ ቲክታክ ላይ ባየው ብትጠይቀው ይነግርሃል ኪንግ ቮን ምን እንደሆነ። የምታውቋት አንድ ኪንግ ቮን ናት። ጀስት በቃ እሺ ይሁን ብለን አለፍናችሁ። ምክንያቱም ከሱ ውጭ የምታውቁት ድሪል ራፐር የለም። መከረኛ እሱ ነው ያዙት። በቃ ሰይጣን ነው በቃ he talk about his real life ምናምን ብቻ የሚኖሩትን ብቻ ይዩልኝ። ሙዚቃ ስለማይችሉ ራፐሮቹ እያልኩኝ የሆነ ነገር ካወጣው ሙዚቃ ምችል ከሆነ I'm not talking to you። ሙዚቃ ማችል ከሆነ ደግሞ ደስ ታደርገኛለህ። ቢካዝ ስለማችል ያማል፣ የምናገረው ነገር ያማል። ከዚህ በኋላ ስለ ያማል፣ በጣም ያማል። ሞቢያ አናወራም። እሱን ለፋኖቼና ለእነሱ ፋኖች ትችዋለሁ። ስካናቲ በምን ጉዳይ ነው የተጣላ ነው? ኦኬ ስክሪንሾት ማወቅ የምፈልገው ነገር ይሄን ነበር። ቢኖረኝ በጣም አሪፍ ነበር፣ ግን እዛው በዛው ነው ብሎክ ያደረገ። ኦኬ ያኔ አልታወቅም ነበር። ዝም ብዬ አይጂ ላይ የምጽፋቸው ነገሮች ሊኖሩ ይችላሉ፣ ግን እንደዚህ አልነበርም። ሁላችንም እንደምናውቀው ስካናቲ የሆነ ሙዚቃ ለቆ ነበር፣ የተመታ ሙዚቃ። ያኔ እንደ አድማጭ ሰማሁት። ሙዚቃው አልተመቸኝም፣ ድምፁም አልተመቸኝም። አይጂ ስቶሪ ላይ ሙድ ያስኩባት ስታይልሽን ቀይረሻል፣ ይሄኛው ግን የተመታ ስታይል ምንም ድምፅ አልተመቸኝ። ቤዚክሊ ቀይሮ ብዬ ታጋረኩት። ማን ቢመልስ ጥሩ ነው? ስለዚህ በቃ አያችሁታ፣ ራፐር ማለት ልክ እንደዚህ ነው። ድክመትህን ነግሮ እንድታስተካክል የሚያደርገው ማለት ነው። ጀለስ ራሷን በሌላ ስታፍ ነው የምታየው። ሹሩባ በተሰራ ነው ኢትዮጵያ ውስጥ ይዛት በቃ ያለለ መልክ ስለሰራሽ ምንም አፈጥር። ግን ሪል ታለንት ምን እንደሆነ አይተሽዋል። ስቲል አንተ ከዛሬ 4 ዓመት 5 ዓመት በፊት በጣም ፌመስ ሆናል። ግን ስቲል 23,000 ሰብስክራይበር on YouTube I think እዛ ላይ ተገትረሽ የቀረሽ ሰው ነሽ። ጀለስ ልጅ ከኋላሽ መጥቶ ስንት እንደደረሰ ታውቂዋለሽ? ሌላ ታሪክ 80K ብሎ ነበረ አልፎት ይላል። ስለዚህ ስካት ያወደቀና ያለቀለት ጉዳይ ነው። Let's go. Shout out to my fans. Exactly. Skanati. Talking about when you come here, Ethiopia gonna be hell for you. Come on, man. Chris Brown making threats. Quit playing with me, bro. የሆነ ነገር ተመላለስን፣ ከዛ ብሎክ አደረገች። ይታያችሁ እንግዲህ የሆነ ነገር ስካናቲ ያለኝ ብዬ እየሮጥኩ ስቱዲዮ ገብቼ ደስ አላረኩት። ለዛ ለራሴ እስኪ አሁን በዛ ሰዓት ደስ ባረገው ኖሮ ቫይራል አይወጣም። በፈለጋችሁ ታስይዙኝ ይወጣል። ግን ደግሞ እኔን አልሆንም ነበር። ክላውት እንደዛ ማሳረድ ስራ አይደለም። እስከሆነ ጊዜ ዳስ ክላውት በቃ የሆነ ሰዓት ላይ ሮባን ብለዋለች። ክላውድ ቼዚንግ ነው፣ ምንም እንትን የለውም። መረጋገጥ ነው የሚሆነው። ቢካዝ አሁን የዛን ሰዓት እሱ ዲስ ቢያደርግ ኑሮ በጣም የሚያስጠላ ቫይብ ውስጥ ነበር የሚገቡ። ስለዚህ ማንንም ዲስ አድርጎ አልወጣም። ዲስ የነበረባቸውን በሙሉ ዝም አድርጓቸው ሁሉም አቁመዋል። ስለ ልጄ ስሙን መጥራት ብሎ አቁመዋል። ስለዚህ የሚከተላችሁ እንደሆነ ተስፋ አለ። እንዲያውም ማስኬን አላውልቅም፣ ማንም እንዲያውቀኝ አልፈልግም ሁላ ያን ያለው ካሜራና ክላውት መጠላው እና ከብዙ አመታት በኋላ በቅርብ ጊዜ ለምን እንደሆነ እንጃ ያለችውን ነገር አስታወስኩና ድስ አረኳት። ስካናቲ ቺኩን ተነጥቋልና ነጥቄበታለሁ። የተለያየ አማርኛ ነው። አብዛኞቻችሁ በቃ ሁላችሁም ስናስብ ነበር አያችሁታ። ሁላችሁም ዛፋችሁ ስከፍት የነበራችሁ ነገር በሙሉ መለሰላችሁ። ነጥቅ ያለውና ተነጥቋል እናደሰኝ። ራፐሮች ደግሞ አማርኛ ለኔ እንደማታስተምሩኝ በደንብ አድርጋችሁ ታውቁታላችሁ። ብቻ ግን የነጠቀው because አማርኛ ከሱ ወርዶች ላይ ነው የሚወሰደው። ይሄን ደግሞ ከዚህ በፊት አውርቻለሁ። ግን አድሮ ጀማሪ በነበርኩበት ሰዓት ቲክታክ ገና ፌም እያገኘው በመጣሁበት ሰዓት ማለት ነው እንደዛ ሁሉንም መቆሚያ መቀመጫ ቲክታከሮችን እስካሳጣቸው ድረስ ማለት ነው። አሁን ኤክስፕሌን ማድረግ ከባድ ነው፣ ግን እያንዳንዷ ድሪል ላይ የምንሰማቸው ወርዶች ከልጅ
በቃ የተወሰዱ ናቸው። እያንዳንዱ ድሪል ሙዚቃ ላይ ብትሰሙ ከልጅ ሙዚቃ ላይ ያልተወሰደች ቃል ወርድ የለችም። ስቲል ኢትዮጵያዊ ቃላቶችን በቃ ድሪል ውስጥ እንዲስማሙ አድርጎ ያስገባሉት ማለት በቃ ለዚህ ነው። ጀለሴ ስሙን አልነግራችሁ አንዳንድ ነገር አየው። ኦኬ እና ከብዙ ዓመታት በፊት መጨማለቋ ትዝ አለኝና ሰሩባት። አሁን ደግሞ ከነ ሙቪ ጋር አብሮ እየሰሩ ስለሆነ እስኪ ግም ለግም አብራዝ ግም ይላል ስላይ ብሮ ግም ለግም አብራዝ ግም ኦኬ ሁለት ግሞች ተገናኝታችኋል። የሚጠሉኝ ሁሉ በሆነ መንገድ ተገናኝተው ጓደኛዎች ለምን ይመስላል? የሆነ አዲስ ራፐር መጣ ሲባል ዲስ ፎር ልጄ I don't even know these niggas bro። የኔ ፋኖች ያውቃሉ ለምን እንደሆነ ዲስ የሚያደርጉኝ ራሱ በቃ አሁን የኔ ፋኖች ለምን እንደሆነ ያውቃሉ ነው የሚለው። አዲስ ራፐር መጥቶ ማን ላይ ነው የሚጀምረው? ልጄ ላይ because he is the king, he got the chair በቃ እሱ ነው ወንበሩን ያገኘው፣ የተቆጣጠረው እሱ ነው። ሁሉም ያንን ስለሚያውቅ ከዛ ወንበሩ ላይ ገፍትሮ ለመጣል but you can't guys በቃ ወቁትና ፍቱ። ጀስት የራሳችሁን ህይወት መኖር ጀምሩ። በቃ ልታነቃንቁት የማትችሉ ትልቅ ድንጋይና ብረት ነው ይሰው። እኔ ለምን የሱ ፋም እንደሆንኩኝ አላውቅም፣ ብቻ ግን he attracts በቃ መሳብ ይችላል። ኦኬ ሌትስ ጎ ሸራት ቱ ሚ ያውቃል። እኔ ብቻ ነኝ ለምን ዲስ እንደምደረግ ማላውቀው። ብቻ ግን ፋኖችን ንገራቸው ስለ እንዲህ ነበር እንድትናገር የፈለኩ ላይቭ ላይ ወጥ በፈለኩ አይነት መንገድ መናገር ትችል ነበር ምናምን አይደለም። እንዲህ በቀጥታ ለፋኖች ግልጽ አድርገ ራስ እንድታስተዋውቃቸው ነው። ብቻ ግን ሙዚቃ እንኳን አልሰራሁላችሁ። ልክ እንዳጀማመሩ የሆነ ነገር ብዬ ወደ ሙዚቃው ልገባ ነበር፣ ግን ጥቅሙ ተዘጋጅቶበት ነበር። ጀስት በስንት ሰዓት ውስጥ በ4 ሰዓት ውስጥ ምናምን በቃ ኩክ ሊያደርጋችሁ ነው። ግን ማለቅ እንዳለበት ወስኖ ይመስለኛል ላይ ለእኔም ለፋኖቼ ማረ እንዴ ትቀልጃለሽ እንዴ? አልበም እየተሰራ ነው። ቀኑን አልነግራችሁም፣ የሆነ ሳለ ይወጣል በዚህ ወር መጨረሻ ወይም በሚቀጥለው። ሁላችሁንም በጣም ነው የምወዳችሁ። ፒስ አውት ቤቢ ሲያ ፒስ አውት። ተመልሻለሁ። ሸራቱ ልጅ በቃ አያችኋ። ሪል ጋንግ በቃ ለዚህ ዝም ሌላ ምንም ማውራት አይጠበቅብን ነው። ሸራቱ ኒው አልበም ሁላችንም እንጠብቀዋለን። ኒው አልበም ኦኬ ጋይስ ሌትስ ጎ በዚህ ወር መጨረሻ ወይም ቀጣይ ወር ላይ በቃ ቁጭ ብለን ነው የሚሆነው ስራችን። የእሱን አልበም ሪአክት እስክናደርግ መጠበቅ ነው የሚሆነው። በ30 ወይም ቀጣይ ወር ላይ እንገናኛለን። ኤቭሪባዲ ቴንክ ዩ ቱ ሊስን ሚ። ይሄን ሁሉ ርቀት አብራችሁ ይመታችኋል፣ ይመቻችሁ። ከዚህ በኋላ አብረን ከፍ እንላለን። you know guys በቃ I know በቃ ምን እዚህ ላይ እንጨርሳለን። ሌትስ ጎ ሰብስክራይብ እና ላይክ ሼር ማድረጋችሁ እንዳትረሱ። shout out to Legit Fams and Prime X. Let's go.